ዮሐንስ ድንግል ዮሐንስ ድንግል ነብያለ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላምና በጤና ደረሳችሁ። የመጥምቀ መለኮት ቅዱስ ዮሐንስ መንፈሳዊ ማህበር ነን። ሁለገብ ማህበር ነን። እውቅና ተሰጥቶናል። ህጋዊ ነን። ከተመሰረትን 30 ዓመት አካባቢ ሆኖናል። የተለያዩ መንፈሳዊ አገልግሎቶችን እንሰጣለን። እንግዲህ ማህበራችን በጠቅላላ ጉባኤ የሚመራ ነው። ከ200 አባላት በላይ አሉን። የራሱ የሆነ የዋና ስራ አስፈጻሚ ኮሚቴ አለን። የተለያዩ ክፍሎች አሉ። የተለያዩ ስራዎችን እንሰራበት። ቤዚካሊ ግን የምንሰራው የበጎ አድራጎት ስራ ነው። በጣም ብዙዎቹ ስራዎቻችን እነሱ ናቸው። የመጀመሪያ ስራ እዚሁ ካለው ከዚሁ ወደዛ እንሂድ። እንደሚታወቀው በጊዮን ሆቴል የአእላፋት ሳምንት በመባል አንድ ኢቨንት ተዘጋጅቷልና ማህበራችንን ማህበረ መጥምቀ መለኮት ቅዱስ ዮሐንስ የመጀመሪያው የምንሰራቸው ስራዎች ረጃጅም ርቀትና አጫጭር ርቀት ያላቸውን ጉዞዎች እናደርጋለን። ረጃጅም የምንላቸው የግሸን ደብረ ከርቤና የአክሱም ነው። አሁን ያው ሀገራችን ያለችበት ሁኔታ ስላልፈቀደልን አክሱም እየሄድን አይደለም፣ ግን በየአመቱ ግሸን ደብረ ከርቤ እንሄዳለን። የምንነሳው መስከረም 15 ነው። በ24 እንመለሳለን። እዛ ሄደን ከመሳለም ውጪ በርካታ የበጎ አድራጎት ስራዎችን እንሰራለን። እዚህ ጋር እንደምታዩት አሁን ግሸን ደብረ ከርቤ አስቀድመን የምንገባበት ምክንያት አንደኛ የእመቤታችንን እንግዶች ለመቀበል ነው። ግሸንን የምታውቁት ከሆነ በጣም ብዙ ሰው ነው የሚበዛው። ስለዚህ የሚያስተናግድ ሰው ይፈልጋል። ስለዚህ ገብተን እናስተናግዳለን። ከዛ ባሻገር እንግዲህ በጣም ብዙ ሰው ስላለ የሽንት ቤት አገልግሎቱ በጣም ችግር ነው ሁሌ የሚሆነው እንደምታውቁትና ዝቅ ብለን ሽንት ቤት አጥበን እንግዶቿን አስተናግደን ነው የምንመጣው። አውደ ርዕይ ላይ የራሱን ቦታ ይዞ ማህበሩን ያስተዋወቀ ሰፖርት የሚደረጉ ክፍሎችንም ይዞ ገብቷል። ስለዚህ የመጣችሁ ከማህበሩ የተለየ መረዳት ያዙ። ከዛ ደግሞ ማህበሩንም ሰፖርት አድርጉ። ከዛ ባሻገር ታቦት ከገባ በኋላ መስከረም 22 ላይ ቤተ መቅደስ እንገባና የእናታችን የቅድስት ድንግል ማርያም ቤተክርስቲያንንና የቅዱስ እግዚአብሔር አብን ቤተክርስቲያን ገብተን ወንዶቹ እዛ ገብተው ሴቶቹ እዚህም ሆነን ቤተክርስቲያኑን በደንብ አጽድተን አጥበን በ24 ነው የምንመለሰው። ሌላኛው አገልግሎታችን ምንድነው? እንግዲህ የተለያዩ ቤተክርስቲያናቶችን በጉዟችን እንደርሳለን ወይም ደግሞ እንሳለማለን። በተለይ አክሱም ሲኬድ 15 ቀን መንገድ ነው የሚሆነው። ከአዲስ አበባ ተነስተን ትግራይ ያሉ በጣም ብዙ ቤተክርስቲያናቶችን ደርሰን ጎንደር ገብተን ስላሴን ተሳልመን ጣና ገዳማትን አይተን ነው ወደ አዲስ አበባ የምንመለሰውና እግዚአብሔር ቢፈቅድ እንግዲህ ወደፊት ይህንን ጉዞ ለማድረግ እንሞክራለን። ከዛ ባሻገር ሌላ የምንሰጠው አገልግሎት የመዝሙር አገልግሎት ነው። ጋብቻቸውን በቤተክርስቲያን ለሚያደርጉ መንፈሳዊ ሰርግ ለሚያከናውኑ ሰዎች ነፃ የሰርግ አገልግሎት ወይም ደግሞ የመዝሙር አገልግሎት እናደርጋለን ማለት ነው። ስለዚህ ያለምንም ክፍያ እንደምታዩት በመገኘት አባላቶቻችን ሰርጎቻቸውን ያጅባሉ። ከዛ ባሻገር ደግሞ የጥምቀት አገልግሎት የመዝሙር አገልግሎት እንሰጣለን። ደብራችን ቦሌ መድኃኔዓለም ነው። መጥምቀ መለኮት ቅዱስ ዮሐንስ ታቦት እዛ አለ። ጽፈት ቤታችን የሚገኘው ደግሞ ቅድስት አርሴማና ቅዱስ ገብርኤል የምዕራፈ ሰማዕታት 24 ቀበሌ የሚገኘው ቤተክርስቲያን ነው። ስለዚህ የከተራ ዕለት ቅድስት አርሴማና ቅዱስ ገብርኤልን እናጅባለን። አብረው ነው የሚያድሩት ከቦሌ መድኃኔዓለም ጋር። ስንመለስ ደግሞ ቦሌ መድኃኔዓለምን አጅበን የመዝሙር አገልግሎት እየሰጠን እንሄዳለን ማለት ነው። ሌላኛው እንግዲህ የምንሰጠው አገልግሎት የቤተ ክርስቲያናትና የገዳማትን እርዳታ ነው። ከገዳማት ለሚመጡ የእርዳታ ጥያቄዎች ሰፖርት እንሰጣለን ወይም ድጋፍ እናደርጋለን። ይሄ ህንጻ ቤተ ክርስቲያን ማሳደስን፣ ህንጻ ቤተ ክርስቲያን መስራትን እንዲሁም ደግሞ በጣም ለተቸገሩና በተደጋጋሚ ድጋፍ ለሚደረግላቸው ቋሚ ፕሮጀክቶችን ለመስራት ነው። እዛ ጋር እንደምታዩት በተለይ አዲስ ዓለም ማርያም ላይ ለምሳሌ ገዳማውያኑ የእርሻ ስራ የመስራት ፖቴንሻል ስላላቸው በደንብ አሰስመንት ተሰርቶ ምን አይነት ካፒታል አላቸው፣ ምን ብናደርግላቸው ራሳቸውን ይችላሉ የሚል ጥናት ተደርጎ እንደምታዩት ለግብርና የሚሆኑ ትራክተሮችን የግብርና
እቃዎችን ሰፖርት ያደረግንበት ሁኔታ አለ ማለት ነው። ከዛ ባሻገር እንግዲህ በጣም ብዙ ቤተክርስቲያናቶችን ረድተናል። ኢሉ ኪዳነ ምሕረት ሰሜን ወሎ ላይ ጎንደርም ላይ ደግሞ እንዲሁ ዋልድባንም ጨምሮ በጣም ብዙ ቤተክርስቲያናቱን መነኮሳቱን የደገፍንበት ሁኔታ ነው ያለው ማለት ነው። ሌላ የምንሰጠው አገልግሎት የአብነት ተማሪዎችን ነው። የአብነት ተማሪዎች እንግዲህ እንደምታውቁት ለቤተክርስቲያናችን የጀርባ አጥንት ናቸው። ነገ ከነገ ወዲያ ቤተክርስቲያናችንን ተረክበው አይደለ ያሳድጋሉ ያስቀጥላሉ ብለን የምናስባቸው እነሱ ናቸው። በኮቪድ ጊዜ እንግዲህ አንድ ትልቅ ችግር እንደ ሀገር ገጥሞ ነበር አይደለ። የአብነት ተማሪዎች እንደምታውቁት ለምነው ነው የሚማሩት። ያኔ ደግሞ እንቅስቃሴ በጣም የተከለከለበት ጊዜ ስለነበር መውጣት ስለማይችሉ ወደ ቤታቸው ይመለሱ ተብለው ተበትነው ነበር። ነገር ግን ይህንን ችግር እንግዲህ እኛ እንደ እግዚአብሔር መልካም ፈቃድ ለመርዳትና የአብነት ተማሪዎቹ የቀለብ ድጋፍ አግኝተው ሌላ ለጉባኤ ቤት የሚያስፈልገውን ወጪ ሸፍነን እዚህ ጋር እንደምታዩት በእግዚአብሔር መልካም ፈቃድ እንግዲህ ታህሳስ 12 ላይ ግራጁዌት ያደረጉ አባቶች አግኝተናል ማለት ነው። እንግዲህ አቡነ ኤርሚያስ በተገኙበት ፕሮግራሙ ተካሂዷል። ይሄ ለማህበሩ የተሰጠ የምስክር ወረቀት ነው ማለት ነው። እንግዲህ ይሄ ከብዙ በጥቂቶቹ ናቸው እዚህ ጋር ተመርቀው የምናያቸው ወደ 136 አካባቢ የሚሆኑ የአብነት ተማሪዎችን ነው ሰፖርት የምናደርገው። ወደፊትም ደግሞ አስቀጥለን የምንሄደው ነው የሚሆነው ማለት ነው። ሌላው እዚህ ጋር የምታዩት የዳግም ትንሳኤ ነው። በአመት አንድ ጊዜ የዳግም ትንሳኤ ጊዜ አባላቶቻችንንና ደጋፊዎቻችንን በማስተባበር ረዳት የሌላቸውን ጠያቂ ደጋፊ የሌላቸውን ሰዎች እንጎበኛለን። ያው ትንሳኤ እንግዲህ የደስታ በዓል ነው አይደለ? እኛ በቤታችን አክብረን ዝም የምንለው መሆን ስለሌለበት እንደ ማህበር እነዚህን ሰዎች ለመጎብኘት 2ም 3ም በሬ እንዳቅማችን አርደን እነዛን ረዳት የሌላቸው ወገኖቻችንን ሰብስበን አብረን የዳግም ትንሳኤ በዓልን እናከብራለን ማለት ነው። እንግዲህ ላለፉት 30 አመታት ይሄንን ስራ ስንሰራ ቆይተናል። በትንሹ ነው የተጀመረው። ነዳያንን ከማብላት አሁን አድጎ 2-3 በሬ ከዛም በላይ እያረድን ላለፉት 10 አመታት ደብረ ሊባኖስ ላይ ሄደን ጸበለተኞችን መነኮሳትን ነዳያንን ሰብስበን ከ2 እና ከ3 ሺህ በላይ ሰዎችን መግበን እንመጣለን ማለት ነው። የታለ እዛ ጋር ፎቶ እንደሚያሳየን ይኸውላችሁ እዚህ ጋር በጣም ብዙዎችን እንጎበኛለን ማለት ነው። እዛ እንግዲህ ለዘጉ አባቶች ላልወጡትም እንልካለን እኛ መግባት ባንችልም ማለት ነው። እንደምታዩት በጣም ሰፊ ስራ ነው። 2-3 በሬ ማለት ቀላል አይደለም አይደል? አባላቶቻችን ትንሽ ቢሆኑም ግን ደጋፊዎቻችን ብዙ ስለሆኑ ወንዶችም ሴቶችም አንድ ላይ ሆነን ነው የምንሰራው። ስለዚህ እናንተም እንግዲህ መጪው ዳግም ትንሳኤ ከኛ ጋር እንድታሳልፉ በዚሁ እንጋብዛችኋለን። እንዳልናችሁ ሪሶርስ ሞቢላይዝ እያደረግን ነው። ደጋፊዎቻችን አባላቶቻችን በሚረዱን ነው። ስለዚህ እኛም ያቅማችንን ግን ለዚህ ፕሮግራም መሳካት የሚሆኑ ስራዎችን እንሰራለን። እዛ ጋር አሁን ለምሳሌ እንደምታዩት የገቢ ማሰባሰቢያ ስፖርታዊ ውድድሮችን እናደርጋለን። በተለይ በጣም ፌመስ የሆነው የወንዶች የእግር ኳስ ግጥሚያ ነው። ቡድኖች አሉ። ገንዘብ ከፍለው ነው ለውድድሩ የሚገቡት። በደንብ ዳኛ ያለው የተደራጀ እውቅና ያለው ጨዋታ ነው ማለት ነው። ስለዚህ በሱ ገቢ ለማሰባሰብ እንሞክራለን። የሴቶችም የህፃናቶችም የጨዋታ ፕሮግራሞች አሉ። በሱ የሚገኘውን ገቢ ለዳግም ትንሳኤ ወጪ ማገዣ መሸፈኛ እናደርገዋለን ማለት ነው። ስለዚህ በዚህ ዳግም ትንሳኤ እናንተም እንድትመጡ ከወዲሁ እንጋብዛችኋለን። ሌላኛው ቶራ ነው። ቶራ የሚባል የህፃናት ማሳደጊያ ድርጅት አለን። እንግዲህ ቶራ እዛች ጋር ስዕሏን እንደምታዩት በጣም የምትገርም እንስሳ ናት አይደለ? መጥምቀ መለኮት ቅዱስ ዮሐንስ እናቱ በሞተችበት ጊዜ አይደለ ጡቷን እየጠባ ነበር መሞቷን እንኳን ሳያውቅና ከሞተች በኋላ ግን እቺ እንስሳ ነበረች ጡቷን እያጠባች ያሳደገችው በበረሃ ማለት ነው። ዮሐንስ እንግዲህ እንደምታውቁት ከትንሽነቱ ጀምሮ ብቻውን ያደገ ነው በበረሃ አይደለ? እናቱ እንዳይገሉባት ብላ ስደት ይዛ ወጣ ነበር ኤልሳቤጥና
ቺ እንስሳ ናት መጥምቀ መለኮት ቅዱስ ዮሐንስን ያሳደገችው። እኛም እንግዲህ የዚህ ኢንስፓይሬሽን ምንድነው? እኛም ጾታ ሳንለይ አይደለ ዘር ሳንለይ ሃይማኖት ሳንለይ እነዚህ ወገን የሌላቸው አሳዳጊ የሌላቸው ወላጆቻቸው የሞቱባቸውን ህፃናቶች ሰብስበን እናሳድጋለን ስንል ቶራ የበጎ አድራጎት ድርጅት ብለን ሰይመነዋል። ወደ 20 የሚሆኑ ህፃናቶች አሉን እናሳድጋቸው። ይሄ ራሱን የቻለ ተቋም ነው። ራሱ ግቢ ያለው ሰራተኞች አሉት። ህፃናት የሚንከባከቡ ሞግዚቶች ያሉበት ድርጅት ነው ማለት ነው። ከዛ ባሻገር በቤታቸው ሆነው ህፃን ይዘው የተቸገሩ እናቶችንም ሰፖርት እናደርጋለን። ተቋም ውስጥ ባይገቡም ግን ከተቋሙ በሚገኘው ገቢ በቤታቸው ሆነው ህፃናቶቻቸውን እንዲያሳድጉ በየወሩ ትንሽ ያው ያን ያህል ህይወታቸውን የሚቀይር ነገር ባይሆንም ግን ይጠቅማል ብለን የተወሰኑ ትንንሽ አስቤዛዎችን ለነዛ እናቶች ድጋፍ እናደርጋለን። እንዲሁም ደግሞ ስራ መስራት የሚችሉበትንም ኦፖርቹኒቲ እንፈጥራለን ማለት ነው። እንግዲህ የመጥምቀ መለኮት ቅዱስ ዮሐንስ መንፈሳዊ ማህበር ከሞላ ጎደል ስራው ይሄ ነው። እንደምታውቁት አባታችን በረከቱ ብዙ ነው አይደለ? መጥምቀ መለኮት ቅዱስ ዮሐንስ የተመሰከረለት ጌታችን የመሰከረለት ከሴቶች ማህፀን ከወጡት ውስጥ እንደሱ የተገኘ የለም እስኪልለት ድረስ በጣም የጌታ ፍቅር ያለው ለጌታ ብሎ ብዙ ነገር የሆነ ሰማዕትነት የተቀበለ አባታችን ነው። ስለዚህ በስሙ ለዘከረ በስሙ በጎ ምግባር ላደረገ ቤተክርስቲያን ለረዳ መባ ላስገባ እስከ 50 ትውልድ ድረስ ምርለታለሁ ብሎ ቃል ገብቷል ማለት ነው። ስለዚህ እኛም በመናገራችን እናንተም በመስማታችሁ በረከት አግኝተናል ማለት ነው አይደል? ስለዚህ እነዚህ ሁሉ ስራዎች የብዙዎቻችንን ተሳትፎ ይፈልጋሉ የኛም ብቻ ሳይሆን። ስለዚህ እናንተም በመትፈልጉት በሐሳብም በጸሎትም በገንዘብም በሙያም መደገፍ ይቻላል። ምናልባት ልባችሁ ያረፈበት የአገልግሎት አይነትም ላይ ደግሞ ገብቶ ማገዝና መርዳት ይቻላልና ኪዋር ኮድ አለን፣ የዩቲዩብ ቻናል አለን። ምን ሰራቸውን ስራዎች በዛ እናስተዋውቃለን። የቴሌግራም ግሩፕ አለን። ደጋፊዎቻችንን እዛ ቴሌግራም ግሩፕ ላይ አድናርግና ጉዞ ሲኖረን መርሃ ግብሮች ሲኖሩን እንደዚህ የበጎ አድራጎት ስራዎች ሲኖሩን እነዚህ ደጋፊ አባላቶቻችንን እየጠራን አብረን በረከት የምናገኝበት ስለሆነ እዛች ጋር መዝገብ አለች። እዛ ላይ ስማችሁን ስልካችሁን ስጡንና ግሩፖቻችን ላይ ቼክ እናረጋችኋለን፣ አድናረጋችኋለን። ስራዎችም ሲኖሩ አብረን በጋራ እንሰራለን። ጸያሄ ፍኖት የሆነውን የመጥምቀ መለኮት የቅዱስ ዮሐንስን ደግሞ ስራዎች በማህበር ተደራጅታችሁ የምትሰሩትን ስራ በማየቴ በጣም ደስ ብሎኛል። ከምንም በላይ በተለይ በህፃናቶች ላይ የሚሰራውን ቤታቸው ድረስ እጅግ ጎብኝቻለሁ። እጅግ በጣም ጥሩና መበረታታትም የሚገባው ማህበር ነው ብዬ ነው የማስበው። ማህበሩ የተለያዩ ስራዎችን ገዳማት ላይ የሚያደርገው ስራ በጣም ደስ የሚል ነው። በዚሁ ቀጥሉ፣ እግዚአብሔር ያበርታችሁ። ማህበረ ዮሐንስ ቆንጆ ነገር ነው። ህፃናት ላይ የምታደርጉት ድጋፍ በተለይ እሱኛው ማህበራችሁ ላይ ያለውን በተጨማሪ በገዳማት ላይ አብነት ትምህርት ቤቶች ላይ ያረጋችሁት እንዲሁም ሌሎች የምታረጓቸው ነገሮች ጥሩ ናቸው። ሌሎቻችሁ መታችሁ ጎብኟቸው፣ ማህበሩን ተቀላቀሉ፣ ደግፉ ለማለት እንወዳለን። እግዚአብሔር ይርዳችሁ፣ እግዚአብሔር አገልግሎታችሁን ይቀበልላችሁ። ብሩክ እባላለሁ። ከፈለገ አእምሮ ከፍተኛ መንፈሳዊ ትምህርት ቤት ነው። እዚህ አካባቢ በሙሉ ማህበራቶችን ዞሬ እየቃኘው ነው። ከዛ ውስጥ ደግሞ የእናንተ ማህበረ ዮሐንስ በጣም ደስ የሚል ወጣቶቹ የሚሰሩት ስራ በጣም የሚደነቅ ሰርፕራይዝ ነው ያደረጉኝ። እውነት ለመናገር እንግዲህ የ24 ወጣቶች እግዚአብሔር ይባርካቸው ላለው መጀመሪያ እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ ልደት በዓልም በዚህ አጋጣሚ እንኳን አደረሳችሁ ላለው። እዚህ አካባቢ ያለው ማህበራትን በሙሉ ወጣቶቹ በጣም ደስ ይላሉ። ሳላደንቃቸው አሁንም አላልፍም። የእናንተ ማህበር እየሰራ ያለው ስራ በእውነቱ የሚደነቅ ነው። ልጆቹንም ለመጎብኘት እንግዲህ እቅድ ይዣለሁ እውነት ለመናገር እኛም የምንሰራው ስራ ከልጆች ጋራ ከትምህርት ጋራ ነውና የእናንተም ደግሞ በጣም ይበል የሚያሰኝ ወጣቶች በዚህ መልኩ ደግሞ ሲሰሩ በጣም የሚያስደስት የሚያስቀና ስራ ነው። በአንድ ብቻ አይደለም፣ በ3 በ4 ዘርፍ እየሰራችሁ ነውና በድጋሚ የ24 ወጣቶች በጣም እናመሰግናለን።
ህብረቱን ተቀላቅለናል። እዚህም ደግሞ ያሉት ማህበራት ጎን ለጎን እንደዚህ መገኘታቸው በራሱ እርስ በርስ እንድንደጋገፍ እንደዚህ ደግሞ እንድንተዋወቅ ይሄን ፕሮግራም መዘጋጀቱ በጣም ደስ ይላል እና እናንተንም በጣም እናመሰግናለን። የሰራችሁ ያላችሁን ነገር እግዚአብሔር ጉልበታችሁን ይባርክላለሁ። በቀጣይ እንግዲህ በሰፊው ባሉት ነገሮች በፕሮግራሞች እንደምንሳተፍ አምናለሁኝ። በጣም አመሰግናለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሰን አደረሳችሁ። ይህ የመጥምቀ መለኮት ቅዱስ ዮሐንስ መንፈሳዊ ሁለገብ ማህበር ነው። ማህበራችን ላለፉት 30 ዓመታት ገዳማትን፣ አድባራትን እንደዚሁም የተቸገሩ ነዳያንን በመጎብኘት ጉዞ በማዘጋጀት የሚታወቅ ማህበር ነው። ዘንድሮ ኢጃት ባዘጋጀው የኢጃት የአላፋት ሳምንት ማህበራችን በጊዮን ሆቴል በተዘጋጀው ዝግጅት ላይ ተጋብዞ ማህበራችን እያስተዋወቀ ይገኛል። እነሆም እናንተም የማህበራችን ደጋፊ የሆናችሁ ምእመናን በጠቅላላ በቦታው ላይ በመገኘት ማህበራችንን በመደገፍ ካጠገባችን በቆም እንደዚሁም እየሰራ ያለውን ስራዎችን በመጎብኘት እንድትሳተፉ ስንል በአክብሮት እንጠይቃለን። በጣም ደስ ይላል። መጀመሪያ ሁላችሁም ይህንንም የምትመለከቱ የማህበረ ዮሐንስ አባላትን በሙሉ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላምና በጤና ደረሳችሁ። በጣም ደስ ይላል። እኔ አስቀድሜ በማህበረ ዮሐንስ ስር የሚሰሩትን አንዳንድ ስራዎች እንደው ምስክር እሆናለሁ ብዬ አስባለሁ። ማህበረ ዮሐንስ በተለይ በአብነት ትምህርት ቤቶች ዙሪያ አብነት ቤቶችም ደግሞ የሚገኙባቸውን ገዳማት ያሉባቸውን ችግሮች ለመቅረፍ የተለያዩ ድጋፎችን እንደሚያደርግ በዚያ ዙሪያ በጎ ስራዎችን እንደሚሰራ አውቃለሁኝ። በተለይ አብነት ትምህርት ቤት ደግሞ እንደምታውቁት የቤተ ክርስቲያን ልቧ ነው። ሁሉ ነገር መነሻው ከዚያ ነው እና እዚያ ላይ የሚያደርገው አገልግሎት በጣም ደስ የሚያሰኝ ነው። ሁለተኛ ደግሞ በህፃናት ዙሪያ የሚያደርገው እንቅስቃሴ እንዳለ አውቃለሁ። በማህበረ ዮሐንስ ስር ቶራ የበጎ አድራጎት ድርጅት የሚባል እንዳለ አውቃለሁኝ። እዚያ ውስጥ ደግሞ የሚታገዙ የሚደገፉ በርካታ ልጆች እንዳሉ እኔም አንዱ ምስክር ነኝ። ልጆቹንም ደግሞ ጊዜ ገጥሞኝ አንድ ጊዜ ወይ ሁለት ጊዜ ለመጎብኘት ሞክሬያለሁና በጣም ደስ የሚያሰኝ ነው። ከህፃናት ጋር መዋል እጅግ ደስ የሚያሰኝ ነው። እንደዚህ ደግሞ የታላላቆቻቸውን ድጋፍ የሚፈልጉ ልጆች ጋር ደግሞ ሄዶ ጊዜ ማሳለፍ እጅግ በጣም ደስ የሚያሰኝ ነው እና ሁላችሁም ይህንን ማህበር በተለያየ መንገድ እንድትደግፉ በገንዘብም በጉልበትም እውቀትም ያላችሁ ደግሞ ቀረብ ብላችሁ የማህበሩን አስተባባሪዎች በማግኘት ማህበሩን እንድታግዙ የቤተ ክርስቲያንን ስራ በዚህ መልኩ እንድትወጡ ጥሬን ለማስተላለፍ እወዳለሁ። ማህበራትን ብንሆን ሁላችንም የተለያየ ማህበር አለው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን ስር ያሉ እንዲህ ካለው ማህበር ጋር እየተጋገዙ መስራት ለቤተክርስቲያናችን በጣም ይጠቅመናልና አንድነታችንን፣ ፍቅራችንን በአገልግሎት እንድናጸና ጥሬን ለማስተላለፍ እወዳለሁ። መልካም በዓል ይሁንላችሁ።